የተወዳጁ ደራሲ አለማየሁ ዋሴ እሸቴ ተወዳጁ ሰበዝ የተሰኘውን መጽሐፍ በትረካ መልክ አዘጋጅተን ለእናንተ ለተመልካቾቻችን እያቀረብን እንገኛለን። ላይክ፣ ሰብስክራይብ በማድረግ ለሌሎች ሼር በማድረግ መጽሐፉን በትረካ መልክ እንዲከታተሉት ማድረግ ትችላላችሁ። እናመሰግናለን። የኔ ፕሮፌሰር እንደ አውሮፓውያን አቆጣጠር ከሜይ 2004 እስከ ሴፕቴምበር 2007 በአውሮፓ ኔዘርላንድ ቫግኒገን ዩኒቨርሲቲ የሶስተኛ ዲግሪ ወይም የፒኤችዲ ትምህርት ለመከታተል ተጉዤ ነበር። የማስተርስ ዲግሪን ከስዊድን የግብርና ዩኒቨርሲቲ ከጨረስኩ በኋላ አጭር በሚባል ጊዜ የተለመደውን የዩኒቨርሲቲ መግቢያ ሂደት ሳልከተል በፕሮፌሰር ፍራንስ ቦንገረስ ግብዣ ነበር የተጓዝኩት። ለግብዣው መሰረታዊ ምክንያት የሆነው ለማስተርስ ዲግሪ ማሟያ የሰራሁት የመመረቂያ ጽሑፍ ወይም ቴሰስ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ አብያተ ክርስቲያናት፣ ገዳማትና አድባራት ተጠብቀው በኖሩት ደኖች ላይ ያደረግኩት ጥናት ትኩረት የሳበው ስለነበር ይመስለኛል። በሰጠሁት በሁለተኛው ቀን ፕሮፌሰሩ ኢትዮጵያ ከነበረው ሌላኛው ፕሮፌሰር ጋር በመነጋገር ባህር ዳር ድረስ መጥቶ ለምን እኛ ጋር መጥተህ አትማርም? የጀመርከውን ጥናትስ ለምን ለዶክተሬት ዲግሪ አትቀጥለውም? ጥሩ ሀሳቦችን አንስተሃል፣ እኔ አመቻቻለሁ ብሎኝ ነበር ወደ ኔዘርላንድ ያቀናሁት። ቫጊንገን ዩኒቨርሲቲ ከገባው በኋላ ለጥናቱ የሚያስፈልጉኝን መሰረታዊ ኮርሶች ከተማርኩና የመስክ ምርምር ፕሮፖዛሌን ካዘጋጀው በኋላ ወደ ኢትዮጵያ ተመልሼ የመስክ ስራዬን አከናወንኩ። ለ2 ዓመት ያክል አድካሚ ነገር ግን አስደሳች የነበረውን የመስክ ጥናቴን ካጠናቀቅኩ በኋላ ያገኘሁትን መረጃ ለመተንተን ብሎም የዶክተሬት ዲግሪን ቴሰስ ለመጻፍ ተመልሼ ወደ ኔዘርላንድ ተጓዝኩ። በሄድኩ በአጭር ጊዜ ውስጥ ልጽፋቸው ካሰብኳቸው ጽሁፎች ውስጥ አንደኛውን የጥናት ዘውግ የዳታ ትንተና ጨርሼ የመጀመሪያውን ረቂቅ ለፕሮፌሰሩ ሰጠሁት። በአእምሮዬ ውስጥ ጥሩ መረጃ እንደሰበሰብኩ፣ ጥሩ ትንተና እንዳካሄድኩና ትንተናውን ተመርኩዤ በጥሩ ሁኔታ እንደጻፍኩት እርግጠኛ ነበርኩ። በጥቅሉ በራሴ ተግባር በጣም ተደስቼ ነበር። ፈረንጆቹ ኮምፕላሰንት የሚሉት አይነት ሰው ሆኜ ነበረ ማለት ይቻላል። እናም ለፕሮፌሰሩ በጠዋት ሄጄ የመጀመሪያውን ምዕራፍ ጽፌያለሁ፣ ይኸውና እርማት ካለህ ልቀበል ዝግጁ ነኝ ብዬ ሰጠሁት። እንደ እውነቱ ከሆነ በወቅቱ የመጠብቀው አድናቆትን እንጂ እርማትን አልነበረም። በሰጠሁት በሁለተኛው ቀን ጠራኝና ፈገግ ብሎ አይቼዋለሁ፣ መስተካከል ያለባቸው ነገሮች ስላሉ እነርሱን አስተካክል አለኝና ሰጠኝ። እኔም አልፎ አልፎ የፊደል እርማት ወይም ጥቃቅን ጉድለቶች ይሆናል ብዬ ገልጬ ሳላይ አመስግኜ ወደ ቢሮዬ ወረቀቱን ይዤ ሄድኩ። ከቢሮዬ ደርሼ ገልጬ ሳየው እኔ ከጻፍኩት መሳ ለመሳ የሚሆን በቀይ እስክሪብቶ እጅግ የበዛ እርማት፣ ብዙ የኤክስ ምልክት ያለው፣ ትልልቅ የጥያቄ ምልክት ያለው እያከበበ ላዩ ላይ የጻፈው ነገር እጅግ የበዛና የሚያስደነግጥ ነበር። ከእኔ ጽሑፍ ይልቅ የእሱ በቀይ እስክሪብቶ የተጻፈው ጎልቶ ይታይ ነበር። በቀይ እስክሪብቶ አበራይቶታል ማለት ይቻላል። ይህን ሳይ መጀመሪያ በጣም ተናደድኩኝ። እንዴት ይህን ያህል እርማት አገኛለሁ? እንዴት እንዲሳሳታለሁ እያልኩ ስለፈልፍ ቆየሁ። ቀጥሎ ቅስሜ የተሰበረ፣ በእጅጉ ተስፋ ቆረጥኩ። ያን ያክል ሰርቼ ይህን ያክል ሂስና ትችት ከቀረበ እንዴት አድርጌ ነው ሌላውንስ የመቀጠል? ምን አጨናነቀኝ? ለምን ወደ ሀገሬ አልመለስም? ማስተርስ ዲግሪ አለኝ እያልኩ ራሴን ለማጽናናት ሞከርኩ። በእውነቱ በወቅቱ በምሰራበት መስሪያ ቤት የመምሪያ ኃላፊነት ደረጃም ደርሼ ነበር። ያን ሁሉ አገናዝቤ ለምንድን ነው ይህን ያክል የሚጨነቀው? ተመልሼ አልሄድም እንዴ? የምን አባቱ ዶክተሬት ዲግሪ ነው አልኩ። በዚህ ብስጭት ከቢሮ ወጥቼ መኖሪያ አፓርትመንት ሄጄ ተኛሁ። በማግስቱም ቢሮ አልገባሁም። በሶስተኛው ቀንም ቀረው። ለካ ፕሮፌሰሩ አስተያየቴን ኮመንቱን እንዴት እንደተቀበልኩ ለማወቅ ፈልጎ ቢሮው እየተመላለሰ አጥቶ ይኖራል። በሶስተኛው ቀን ስቀረበት ስልክ ደወለልኝ። ለምንድን ነው ቢሮ ያልገባኸው አለኝ። አሞኝ ተኝቼ ያልኩት። ገብቶኛል፣ አሁኑኑ በፍጥነት ወደ ቢሮና አለኝ ፈርጣም ብሎ። እንደምንም እየተጨማደድኩ ወደ ግቢ ሄድኩና ቢሮው ጋር ስገባ ፈገግ ብሎ ፊት ለፊት ያለውን መቀመጫ እያመለከተ ቁጭ በል አለኝ ጠንከር ብሎ። ቁጭ አልኩኝ። ሰሞኑን ቢሮ ያልገባኸው ለምን እንደሆነ ገብቶኛል አለ ለዘብ ብሎ።
በእርግጥ ከቅዳሜና እሁድ ውጭ ከጠዋት እስከ ምሽት ከቢሮ የማልጠፋ ሰው ያለ ልማዴ መደዳውን ስጠፋ መታወቁ አይቀርም። የጻፍከውን በጥልቀት ስላየሁት ያን ያክል እርማትና ትችት በማግኘት ተበሳጭተህ ነው አይደል አለኝ። እኔም አዎን፣ ጥሩ ስራ የሰራው መስሎኝ ነበር። አሁን ሳስበው ግን ያንተን ደረጃና ፍላጎት የማሟላ አልመሰለኝም። ተመልሼ ወደ ሀገሬ ብሄድ ይሻላል ብዬ አልኩ። ጅላጅል መልስ ነበር። ከት ብሎ ሳቀና እንዲህ አለኝ። ይህ የተናገርከኝ ቃል በቀሪ ዘመኔ ሁልጊዜ አብሮኝ ይኖራል። ስማ፣ በእኔና በአንተ መካከል የ20 ዓመት የፕሮፌሽን ወይም የሙያ ልዩነት አለን። አንተ አሁን ከተቀመጥክበት ወንበር እኔ የተቀመጥኩት የዛሬ 20 ዓመት ነበር። በ20 ዓመት ውስጥ ከአንተ በጣም ብዙ ርቄ እንደሄድኩ መገመት ነበረብህ አለኝ። 20 ዓመት የሚለው የዶክተሬት ዲግሪውን ያገኘበት የእኔ እድሜ ላይ የነበረበትን አስቡ ነው። ቀጠለ። እናም የ20 ዓመት ልዩነት ስላለን የፈለገ ብትሰራ የፈለገ ብትጠነቀቅ እኔ ከማውቀው ደረጃ በዚህ ወቅት ልትደርስ አትችልም። ምክንያቱም ይህ እይታ በልምድና በእውቀት መዳበር የመጣ ስለሆነ የፈለግከውን ብትጽፍ እኔን ልታረካኝ አትችልም፣ ወይም እኔ የማይበትን እይታ ሙሉ ለሙሉ ልታገኘው አትችልም። በጥልቀት አስበህ ብትጽፍ እንኳን ከአንተ ከፍ ያለ እይታ ስላለኝ ጎዶሎውን ማየት አይቀርም። ለዘብ ብሎ ስለሚናገር ልብ ይሰረስራል፣ አእምሮ ይበረብራል። ቀጠለ የቃላት መዶሻውን። አንተ ካየህበት በላይ ካላሳየው ምኑን አስተማርኩ? አሁን ያለህ እውቀት ማደግ እንዳለበት ካላሳየው ምኑን አሳወቅኩ? በእኔ ግምት ለማወቅ የሚችል ጭንቅላት፣ ለመማር የሚሆን አእምሮ ባለቤት እንጂ አዋቂ ለመባል ብዙ ይቀርሃል። እዛ ደረጃ ማድረስ ደግሞ የእኔ ስራ ነው አለና፣ በዚህ የምትበሳጭ ከሆነ አዝናለሁ። የመጣኸው ለመማር ከሆነ እንዳስተምርህ ፍቀድልኝ። አይ በጥልቀት መማር አልፈልግም ካልክ አሁን የጻፍከው ከመመረቂያው በጣም በቂ ነው። እንደዚህ አድርገህ ሌሎችንም ጨርስና በአጭር ጊዜ አስመርቄህ ወደ ሀገርህ ልካለሁ አለኝ። ተስፋ መቁረጡና ብስጭቱ ወደ ሀፍረት እየተለወጠ ሲመጣ ታወቀኝ። በራሴ አፈርኩ። እንደ እውነቱ ከሆነ በቀይ ስክሪፕቱ ያበራየው ጽሑፌን ሳይሆን በልቤ ውስጥ የነበረውን አዋቂ ነኝ ባይ ትምክህቴን እንደነበር ተገለጠልኝ። ቁጭ እንዳልኩ ራሴን መጠየቅ ጀመርኩ። በልቤ በእውነት ለምን ነበር ወደ ተከበረው ዩኒቨርሲቲ የመጣሁት? ለካ ወደ አውሮፓ ያቀናሁት ለመተቸት፣ ለመታረም ሳይሆን ለመደነቅ ነበር። ለማወቅ ሳይሆን ማወቄን ለማረጋገጥ ኖሯል። ለካ ወደ አውሮፓ ያቀናሁት ያወቅኩ መስሎኝ፣ ያወቅኩ የመሰለኝ ነገር በሰጡኝ ዲግሪ አባብዬ ውስጣዊ ባዶነቴን ተሸክሜ በባዶ ጉራ ለመኖር ኖሯል። በዶክተሬት ዲግሪ ተከልዬ በማህይምነት ግርሻ ለመሰቃየት ነበርና አልኩና በእጅጉ በራሴ አፈርኩ። ቀጠልና እንዲህ አለኝ። ከዛሬ ጀምሮ ምረጥ። አሁንም በደንብ እንዳይልህ፣ የበለጠ ስል ወይም ሻርፕ እንዳያደርግህ ከፈለግ እርማት እንድሰጥ ፍቃድ። በመሰረታዊነት የሰራው ስራ ጥሩ ነው። እንዲያውም አንድ ሚስተር ልንገርህ አለና፣ እኔ ተማሪዎችን ጽሑፍ በጥልቀት አይቼ እርማት የምሰጠው ተማሪዎቹ አቅም ካላቸው ሊያሻሽሉት ይችላሉ ብዬ ሳስብ ብቻ ነው። አየህ፣ መመረቅ ማለት ብዙ ደረጃ አለው። መሰረታዊ የሆነውን ማሟላትና ከመሰረታዊ ደረጃ ከፍ ያለ ደረጃ መድረስ የተለያዩ ናቸው። አቅም አለ ብዬ ስለገመትኩ ጽሑፉም ስራህም ከፍ ማለት የሚችል መሆኑ ስላመንኩ በጥልቀት አይቼዋለሁ። ሊያስደስትህ እንጂ ሊያሳዝንህ አይገባም አለኝ። በራሴ ማፈሬንና በጣም ማዘኔን ገልጬ በጣም ይቅርታ አድርግልኝ አልኩት ከልቤ። ወጥቼ ሄጄ የሰጠኝን አስተያየቶች፣ ትችቶች አእምሮዬን ከፍቼ ሳይ ምን ያክል ጽሑፉን ሊያሳድገው እንደሚችል እኔንም ሊያስተምረኝ እንደሚችል ተገነዘብኩ። በሌላ ጊዜ ያደረገው ደግሞ እጅግ የሚገርም ነው። 3ኛውን የጥናት ዘውግ ምዕራፍ ስጽፍ አንድ የኮምፒውተር ፕሮግራም መጠቀም ነበረብኝ። ይህ የኮምፒውተር ፕሮግራም የብዝሃ ህይወት ትንተና አናላይሲስ መስሪያ ሲሆን እንደተለመደው የሚያስፈልጉ መረጃዎች ከገቡለትና አስፈላጊ ቁልፎች ከተጫኑ ኮምፒውተሩ መረጃውን ተንትኖ የትንተናውን ውጤት ያስቀምጣል። ያስቀመጠውን ውጤት ይዞ መጻፍ ብቻ ነው። ይህን በሚገባ ችዬ ነበር። አቋራጭ የእውቀት መንገድ የማይወደው ፕሮፌሰር ግን ኮምፒውተር የሚሰራበትን የትንተና መርህ ካላወቅከው አውጥቶ የሰጠህን ቁጥር ብቻ ይዘህ ብትጽፈው እውቀት አታገኝም። ስለዚህ ኮምፒውተሩ የሚሰራበትን መርህ መረዳት መቻል አለብህ አለኝ። ይህም ምን ማለት ነው? በቆሎ ወፍጮ ቤት የምንወስደው የበቆሎን ዱቄት ፈልገን ነው።
ወፍጮ እንዴት እንደፈጨው ማወቅ አያስጨንቀንም። በመኪና ተሳፍሮ መሄድንና ካሰብንበት መድረሳችንን እንጂ መኪናው በምን ስልትና መርህ እንደሚሽከረከር ለማወቅ ደንታ የለንም። ይህ ፕሮፌሰር እያለኝ ያለው ግን በቆሎውን አስገብቶ ዱቄቱን መውሰድ ብቻ ሳይሆን ወፍጮ እንዴት እንደሚፈጨው ማወቅ አለብህ ነው። ምክንያቱም ያ ነው የሳይንስ ሰው የሚያደርግ ነው። በዚህ መሰረት በአቅራቢያው ካለ ሌላ ዩኒቨርሲቲ ውስጥ የሚሰራ በዚህ ሙያ የተካነ ፕሮፌሰር ዘንድ ሄጄ እንድማር ጠየቀኝ። ሰነፉና ወስላታው አእምሮዬ እያጉረመረመ ሄድኩኝ። እጅግ የጠለቀ የስታቲስቲክስ ትንታኔ ስሌት በሚገርም ሁኔታ ይተነትንልኝ ጀመር። ሳይንሱ እንዴት ወደዛ ሊደርስ እንደቻለ፣ ቁጥሮቹ ኮምፒውተሩ ሲያወጣቸው የሚሰጡት ትርጉም፣ ምን ተቀምሮ ምን ተደምሮና ተቀንሶ ምን ማለት እንደሆነ ጭምር ነው በተመስጦ የሚተነትንልኝ። በመካከል እኔ ሰለቸው፣ ጨርሶ የሚገባኝም አልመስላለኝ። ከፕሮፌሰሩ ጋር 4 ሰዓታት ያክል አሳለፍ። ለራሴ እኔ ምን እንደዚህ እንደ መጫኛ ከረዘመ ስታቲስቲክስ ጋር አዳረቀኝ? ዱቄቱን ካገኘው እንዴት እንደሚፈጭ ለመረዳት ምን አስጨነቀኝ? ዱቄቱን ይዤ መተንተንና ያንን ጽፎ በጊዜ መመረቅ ነው አልኩና ወዲያው አንድ ዘዴ መጣልኝ። ፕሮፌሰር አሁን ገብቶኛል አልኩት። እርግጠኛ ነህ አለኝ እየተጠራጠረ። እንዴ በጣም ገብቶኛል አመሰግናለሁ አልኩት ፈርጠም ብዬ። እከታተልኩና ከዚያ የበለጠ ጊዜህን አልወስድብህም በጣም ደስ ብሎኛል አልኩት። ከፊቱ ላይ የመጠራጠር ስሜት እያሳየ ከገባ መልካም ነው፣ ካልገባ ግን የፈለከውን ያክል ጊዜ ልሰጥህ እችላለሁ፣ ብዙ አትጨነቃለኝ። በደንብ ገብቶኛል አትቸገር አልኩና ወደ ዩኒቨርሲቲው ተመለስኩ። እኔ መንገድ ላይ ያለው ይህ ፕሮፌሰር ለእኔ ፕሮፌሰር ይደውልና ተማሪ ከእኔ ጋር ቆይቶ ሄዷል፣ እኔ ስገምት የገባው አልመሰለኝም፣ እርሱ ግን ገብቶኛል ብሏል ብሎ ይነግረዋል። ቢሮ እንደገባው ፕሮፌሰሩ መጣና መጣህ እንዴ? እንዴት ነው በደንብ ተረዳኸው አለኝ። አዎ ተረድቼዋለሁ፣ አሁን ስራዬን ልቀጥል ነው አልኩት። ፈገግ ብሎ እንዲህ አለ፣ ይገርማል፣ እኔ ብዙ ጊዜ አጥፍቼ እስካሁን መረዳት አልቻልኩም፣ እስኪ እባክህ አስረዳኝ አለና ወንበር ስቦ ከጎኔ ቁጭ አለ። ጉድ ፈላ። ያልገባኝን ነገር ለማስረዳት መሞከር ምን ያክል ፈተና እንደሆነ መገመት አይከብድም። ከየት ላምጣው? በፈገግታ በታጀበ ጠንካራ ድምጸት ቀጥ ብለህ ተመልሰህ ሂድ፣ እኔን ማስረዳት እስክትችል ድረስ ተመልሰህ እንዳትመጣ። ጎ ባክ ዶንት ካም ባክ ቲል ዩ አር ኤብል ቱ ተች ሚ አለኝና ከቢሮ ወጥቶ ሄደ። ተጣሞ ያደገውን ልቤን፣ ሰነፉን አእምሮዬን በደንብ ያወቀው መምህሬ ትእዛዝ ስለሆነ የተሸማቀቅኩ ድንቁርናዬን ተሸክሜ ወደዛኛው ፕሮፌሰር ተመልሼ መሄድ ግዴታ የሆነ። በእውነቱ ሀፍረቴ ወሰን አልነበረው። ፕሮፌሰሩ ሲያየኝ ሀፍረቴን በሚጨምር ሳይሆን በሚቀንስ ሁኔታ ምንም አይደል እኮ ውስብስብ ስለሆነብህ አይገባኝም ብለህ ስላሰብክ በተስፋ መቁረጥ ያደረከው እንደሆነ እረዳለሁ፣ በከፊል የኔም ችግር ነው ሲል ጭራሽ ትህትናው መሬት አስገባኝ። ቀጠለና አሁን ለማወቅ ወስንና ተረጋጋ፣ ሲገባ የፈለግከውን ያክል ጊዜ መውሰድ ትችላለህ አለና አደፋፈረኝ። ሳይገባኝ መመለስ እንደማልችል ሳውቅ አእምሮዬን ክፍት አድርጌ በአግባቡ ለመረዳት ወሰንኩ። ከእንጨት ወይም ከድንጋይ አልተሰራውምና ሰው ነኝና ከ2 ቀን በኋላ ጥንቅቅ አድርጌ ለማወቅ ቻልኩ። ህይወት አጭር ናት። ከነዚህ ደግሞ በአቋራጭ ተጉዘን የበለጠ ለምን እንደምናሳጠረው አይገባኝም። በደንብ መረዳቴን ሳውቅ ሌላኛው በሽታዬ ደግሞ ተቀሰቀሰ። የአዋቂ ነኝ ባያብሪት። እስከ ዛሬ ድረስ እኮ እኔ ያልገባኝም ያለኝም ፕሮፌሰሬን ለማስተማር በኩራት ወደ ዩኒቨርሲቲ ተመለስኩ። በጠዋት ሲሄድ ቢሮ ቁጭ ብሎ እንደተለመደው የተማሪዎቹን ጽሑፍ ያነባል። ገና ሲያይ መጣህ አለኝ። አሁን መጥቻለሁ አልኩት በኩራት። እንዴት ነበር አለኝ ፈገግ ብሎ። በደንብ ገብቶኛል፣ እንዲያውም ላስረዳ ነው የመጣሁት አልኩና ወንበር ስቤ ከጎኑ ቁጭ ልስል I already know it's a long time ago። እኔ እኮ ገና ድሮ ነው የማውቀው አለኝ እየሳቀ። ታዲያ በቀደም ለምን አስረዳኝ አልከኝ አልኩት ብሽቅ ብዬ። That is how you teach your student አለኝ። እንደዛ አድርገህ ነው ተማሪህን የምታስተምረው እንደማለት ነው።
ልጅ ለእናቷ ምጥ አስተማረች የተባለው በእኔ ደረሰ ማለት ነው። ይህ ፕሮፌሰሬ እውቀት እንድራብ ምን ጊዜም አለማወቄን እንዳውቅ እጅግ ከፍ ያለ ተጽዕኖ እንዳደረገብኝ ይሰማኛል። ዛሬ ድረስ ባልገባኝ ነገር የገባኝ መስዬ እንዳልታ ያወቅኩ ብዬ እንዳልኮፈስ በአእምሮዬ ታትሞ ይኖራል። ፕሮፌሰር ፍራንስ ቦንገረስ እንዲያውም ከትምህርት ያመለጠው ድንቁርናዬ ሲያገረሽ ያልታረመ ክፉ ጠባዬ ድንገት ሲገለጥ ፕሮፌሰር ትዝ ይለኝና ምን ነው ይሄንንም አረመህልኝ በነበረ እላለሁ። ለማንኛውም እንዲህ የተጣመመ ልብ የሚያቃኑ ሰነፍ አእምሮን የሚያበረታቱ መምህራን ማግኘት የሎተሪ ዕጣ ያክል እድሉ ትንሽ ነው። ሲገኙ ግን ለትውልድ ህመም ፈዋሽ መድኃኒት ናቸው። ሰበዝ ክፍል 2 ደራሲ አለማየሁ ዋሴ እሸቴ፣ ተራኪ ፍቃዱ ተስፋዬ። ወቅት ለዚሁ ማሟያ እንዲሆን የመስክ ምርምር ስሰራ ከገጠመኝ ነገሮች ሁሉ የማረሰዋል። ገጠመኞቼን ከመናገሬ በፊት ግን የምርምር ስራዎቼ ምን እንደነበሩ ለአንባቢያን ጠቅለል አድርጌ ማስቀመጡ ታሪኩን ለመረዳት ያግዛል ብዬ አምናለሁ። በሰሜኑ ኢትዮጵያ ክፍል እንደሚታወቀው አብዛኛው የተፈጥሮ ደን ተራቅቶ ሲያልቅ፣ በጥንታውያን አብያተ ክርስቲያናትና ገዳማት ዙሪያ ግን እነዚህ ደኖች ተጠብቀው ዘመናትን መዝለቅ ችለዋል። ወደ ሰሜኑ ላቀና ተጓዥ እንደነዚህ አይነት አገር በቀል ደኖችን አንድ አካባቢ ካየ በመካከሉ ቤተክርስቲያን ወይም ገዳም ለመኖሩ እርግጠኛ መሆን ይችላል። እነዚህ ደኖች ለዘመናት ተጠብቀው የቆዩበት ሚስጥር ህዝቡ ለቤተ ክርስቲያኑ ካለው ክብር የመነጨና ቤተ ክርስቲያኗም ጥንቁቅና ምሉ የሆነ የተፈጥሮ ሀብት ጥበቃ አስተምሮ ስላላት እንደሆነ ይታወቃል። በአጠቃላይ የጸሎትና የአርምሞ የምናኔ የቅዱሳን መናኸሪያ የትምህርትና የእውቀት ስፍራዎች ክርስቲያኖች ከዚህ ዓለም በሞት ሲለዩ የሚያርፉበት መካነ መቃብር በመሆናቸው ህብረተሰቡ የሚያከብራቸው ናቸው። እንደነዚህ ደኖች ጠጋ ብሎ ላስተዋላቸው ሰው ለዘመናት የቆዩትን ያክል ወደፊትስ በዚህ ሁኔታ ይቀጥላሉ ወይ ብሎ ማሰቡም የማይቀር ነው። ዋናው የምርምር ስራዬ የሚያተኩረውም በዚህ ዙሪያ ነው። በዚህ መሰረት በርካታ ደኖችን እየተዘዋወርኩ ሳጠና አብዛኛዎቹ ደኖች የብቅለት ችግር ያለባቸው ወይም ዘር ችግኝ ሆኖ ችግኙ ዛፍ ሆኖ የሚተካ ለመሆን የሚችልበት ምቹ ሁኔታ የሌለበት መሆኑን ተገንዝቤ ነበር። በአብዛኛው ደኖቹ ከውጭ የሚታዩት ያረጁ ዛፎች ስብስብ እንጂ በችግኝ ደረጃ ተስፋ የሚሆን ተተኪ እንደሌላቸው ለመረዳት ችያለሁ። ስለሆነም የእነዚህ የቤተ ክርስቲያናትና ገዳማት ደኖች የወደፊት ዕጣ ፈንታ የሚወሰነው ከታች በሚያድጉትና በሚተኩት ቡቃያዎችና ችግኞች በመሆኑ በቂ ቡቃያና ችግኝ ያለመኖሩ ሚስጥር ምንድን ነው የሚለው መሰረታዊ ጥያቄ ነው። ይህ ጥናት በሁለት መላምት ተከፍሎ የሚታይ ሲሆን አንደኛው ዘርፍ የልቅ የቤት እንስሳት ግጦሽ መኖሩ በተደጋጋሚ ለመካነ መቃብር ስለሚውሉና ሐውልትና ቤቶች ስለሚገነቡባቸው ሲሆን፣ ሁለተኛው ደግሞ ዛፎቹ በተፈጥሮ ዘር የመስጠትና ዘሮቹም የመብቀል ችግር ሊያጋጥማቸው ይችላል በሚል የሚደረግ ጥናት የሚመለከት ይሆናል። በሁለተኛው መላምት ስር የተፈጥሮ ባዮሎጂካል ኤንድ ናቹራል የብቅለት ችግር ከምን ይመነጫል የሚለውን ለማወቅ ወይም ለመረዳት የዛፎቹን የተፈጥሮ እድገት ዑደት መከተል ይጠይቅ ነበር። በዚህ መሰረት አንድ ዛፍ ያብባል፣ ፍሬ ይሰጣል፣ ፍሬ ወደ መሬት ይረግፋል። መሬት ላይ ከረገፈ በኋላ ግማሹ ይበቅላል፣ በቅሎ ችግኝ ሆኖ መልሶ ዛፍ ይሆናል። የቀረብ ደግሞ መሬት ውስጥ አፈር ውስጥ ተቀብሮ ምቹ ዘመን ይጠብቃል። በመካከል ዘሩ ዛፍ ላይም ይሆንና መሬትም ከደረሰ በኋላ በእንስሳት ሊበላ ይችላል። እንግዲህ የብቅለትን ችግር ለመረዳት ይህን ዑደት እየተከተሉ ማጥናት ግድ ነው። ለምሳሌ በበቂ መጠን ያብባሉ ወይ? የሚያብቡት መቼ ነው? አብበው ሲያበቁስ ያፈራሉ ወይ? ያፈሩትስ ዘር ብዛቱ ምን ያህል ይሆናል? መብቀል የሚችል ዘር ነው? ይህ ከሆነ በኋላ መሬት ላይ ካረፈ በኋላ ዘሩ ምን ይገጥመዋል? እንስሳት ይበሉታል ወይስ ወደ አፈር ገብቶ ይቀበራል? ወይስ ይበቅላል? ከበቀለ ደግሞ ችግኝ ለመሆን ምን ችግር ያጋጥመዋል? የሚሉት ጥያቄዎች መመለስ የጥናት ስራዬ ዋና ተግባራት ነበሩ እና በዚህ ጥናት አንዱ ገጠመኝ ብዬ የማስታውሰው ዛፎቹ አበቡ ፍሬ ከሰጡ በኋላ የፍሬው ብዛት ምን ያክል ነው? የፍሬው አይነትስ መብቀል የሚችል ኦር ቪያብል ነው ወይ የሚለውን የሚመልስ
የሚባለውን የጥናት ዘርፍ ሳከናውን ነበር። ይህም የዛፎች አበባ ዘር ማፍራቱንና ወደ መሬት መራገፉን እንደ ዝናብ ከላይ የሚወርድ ስለሆነ ሲድ ሬን ይባላል ለማወቅ ነው። ይህን ለማጥናት ዛፎች የሚያብቡበትን ጊዜ ከመመዝገብና ማበባቸውን ከማወቅ በተጨማሪ ዘር በሚሰጡበት ጊዜ በደኑ ውስጥ የተለያዩ ቦታዎች በጥናት በተመረጡ እና በዘዴ በተቀመጡ የ50 ሳንቲሜትር ዲያሜትር ስፋት ያላቸው በአቡጀዴ ጨርቅ የተሰሩ ከረጢቶች በክብ መልክ ተዘጋጅተው ይቀመጣሉ። ስለዚህ ዛፉ አፍርቶ ሲያረግፍ ዘሩ ልክ ወደ መሬት በሚወድቅበት አይነት እንደዚህ ከረጢቶች ውስጥ ይገባል። ከረጢቶች ውስጥ የገባው ዘር በየሳምንቱ ለአንድ ዓመት እየተወሰደ የዘር አይነትና ብዛት የረገፈበት ወቅት እንደዚሁም ወደ ላቦራቶሪ ተወስዶ መብቀል አለመብቀሉ እየታየ ይመዘገባል። በከረጢቱ አፍ ስፋት አንጻር ጠቅላላው ደኑ ውስጥ ምን ያክል ዘር ሊመረት እንደሚችል በአመቱ መጨረሻ መገመት ያስችላል። በዚህ መሰረት ያ ደን በሌላ ሀገር ከተጠናው በሳይንስ ከሚገመተውና ማምረት ከሚገባው የዘር መጠን ጋር ይተያይና ዛፎቹ በቂና ጤነኛ ዘር ያመርታሉ ወይስ አያመርቱም የሚለውን ጥያቄ ለመመለስ ይቻላል። እግረ መንገዱንም የዛፎቹ ቅርንጫፍ ቅጠላቅጠል እየረገፈ ከረጢቱ ውስጥ የሚገባውን ወስዶ ደግሞ ዛፎቹ ሲያረጁ ቅጠሎቹ ወደ መሬት ሲረግፉ የሚመጣውን ንጥረ ነገርና ዑደት ናቹራል ሳይክሊንግ ለመረዳት ያስችላል። ይህ ጥናት ለማድረግ በ8 አብያተ ክርስቲያናት ቁጥራቸው የታወቀ ከረጢቶች በስርዓት አስቀምጬ በየሳምንቱ የተመላለሱ ከረጢት ውስጥ የገባውን እየገለበጥኩ ወደ ላቦራቶሪ እየወሰድኩ 1 ዓመት ሙሉ መስራት ነበረብኝ። አንዳንዱ ከረጢት ባዶ ሊገኝ ይችላል። ያ ግን የምርምር አካል እንጂ ችግር አይደለም። ከ8ቱ ጥናታዊ አብያተ ክርስቲያናት በአንዱ የአብነት ተማሪዎች የሚማሩበትና የሚያስተምሩት ደኑ ጫካ ውስጥ ስለነበር ምናልባት ከውጭ ሰው መጥቶ ከረጢቶቹን እንዳይወስዳቸው ተማሪዎቹን እንዲከታተሉልኝ መርጌታውን አደራ ብዬ ተስማምተን ሄድኩኝ። መርጌታውን ስለ ምርምሩ በበቂ መጠን አላስረዳኋቸውም። ብቻ በየሳምንቱ እየመጣው ዘሩን እንደምወስድ ነግሬያቸዋለሁ። በዚህ መሰረት 1 ወር ያክል በየሳምንቱ እየሄድኩኝ ዘሩን እየገለበጥኩ ስመለስ ይመለከቱኛል። እኔም ሰላም እላቸዋለሁ፣ እሳቸው ሰላም እያሉኝ ከረጢቶቹን ስገለብጥ ያያሉ። አንድ ቀን እንዲያው እንደዚህ አመት ሙሉ እየተመላለስክ ትዘልቀዋለህ አሉኝ በሐዘኔታ። አዎ 1 ዓመት እመላለሳለሁ። ከዚህ ከረጢት ውስጥ የገባውን ዘር ስለምፈልገው በየሳምንቱ መምጣት ግዴታ ነው አልኳቸው። በዚህ መሰረት 1-2 ወር ተመላለስኩኝ። 8 ጊዜ ማለት ነው። በ9ኛው እንደተለመደው ከረጢት ውስጥ የገባውን ዘርና ቅጠላቅጠል ለመገልበጥ ሲሄድ ደን ውስጥ ያስቀመጥኳቸው ከረጢቶች በሙሉ ከአፍ እስከ ገደፋቸው በዘርና በቅጠል ተሞልተዋል። ይህ ለኔ የሚጠበቅም አልነበረም። ምክንያቱም ያን ያክል በከረጢቱ የሚሞላ ዘር የሚገኝ ከሆነ ተአምር እንደማለት ነውና በጣም ተደንቄ ይህ ሊሆን ይችላል፣ ይህ ሊሆን አይችልም፣ እንዴት ይህን ያክል ዘርና ቅጠል በሳምንት ይረግፋል እያልኩ ከራሴ ጋር በጥያቄ ሰፋጠጥ ድምፄን ሰምተው ይኖሩ እኒህ መርጌታ ተማሪዎቻቸውን አስከትለው መጡ። ሰላምታ ከሰጡኝ በኋላ መገረሜን ሲያዩ ምን ነው አሉኝ። አይ ደንቆኝ ነው፣ ይህን ያክል ዘር እንዴት ተገኘ ብዬ እያሰብኩ ነው ስላቸው ነው እንዴ አሉና እኔማ እንዲያው በየሳምንቱ መንከራተት ሲያሳዝነኝ ለምን እኛ አንሰበስብለትም ብዬ ተማሪዎቼን በየዛፉ አስተማሪቼ ሸምጥጠን ከመሬት ያለውን እያፈሰስን እኛ ሞልተንልህ እኮ ነው አሉኝ። ይህን ስሰማ ብው አልኩ። ለወዲያው የሚጨብጠውን አጣው። ምክንያቱም የዚያን ሳምንት ምርምር አውጥቼ መድፋ ስለሚኖርብኝ ነው። የዛን ሳምንት መረጃ ለማግኘት ደግሞ በሚቀጥለው ዓመት በዛችው ወቅት መጠበቅ ሊኖርብኝ ነው። ወይም ሁለተኛው ደካማ አማራጭ የዚህን ሳምንት መረጃ መተው ይሆናል። ለማንኛውም በምርምሬ ስራ ላይ ትልቅ ጥፋት፣ ትልቅ በደል ነበር። እርሳቸውም ቀጠል አደረጉና መቼም የሚበቃ ይመስለኛል።
ከእንግዲህ አትመላለስም አሉኝ። እሳቸው በደግነታቸው ለእኔ ያደረጉት እርዳታ የእኔን የምርምር ሥራ የሚያጠፋና የሚያወድም እንደሆነ አልተረዱትም ነበር። ተግባራቸው ለእኔ ጥፋት እንደሆነ ብረዳም ይህ ያደረጉት ደግሞ እኔን ለማገዝ ለእኔ ባላቸው ሐዘኔታ በመሆኑ የእሳቸው ደግነት የምርምር ሥራዬ ላይ የደረሰው ጥፋት አንድ ላይ አእምሮዬ ውስጥ ገብቶ ጭንቅላቴን ናጠው። በዓለም ላይ ትልልቅ ጥፋቶች የተፈጸሙት በጎ ሀሳብ ባላቸው ሰዎች ነው የሚባለው ለዚህ ይሆን? በጎና ቅን ሀሳብ በእውቀት በጥበብ አርቆ በማየት ካልታሰበ መጨረሻው ጥፋት ሊሆን ይችላል። ወደ ገሃነም የሚወስደው መንገድ በቅንነትና በየዋህነት የተገነባ ነው የሚባለው ለዚህ ነው እያልኩ ብዙ ተብሰለሰልኩ። ሰከን ብዬ ሳስብ ደግሞ በተንኮል ከመነጨው የይሁዳ መሳም ይልቅ በቅንነት የሆነው የሙሴ መግደል ይሻላል የሚለው አባባል ሞገተኝ። እንዲያውም ኢማኑኤል ካንት የተባለው ፈላስፋ ስለ ደግነትና ሞራሊቲ ሲገልጽ ደግነትና ሞራሊቲ የሚለካው በሚያመጣው ወይም በሚያስከተለው ውጤት ሳይሆን ድርጊቱ በተፈጸመበት መንፈስ ብቻ ነው። በጎ ሀሳብ ውጤት ባይኖረው እንኳን እንደ ዕንቁ ያበራል፣ በጎ ሀሳብ በራሱ መልካም ነውና ይላል። እንደ ካንት አባባል በበጎ የታሰበን መጥፎ ውጤት አያበላሸውም፣ በሌላ በኩል መጥፎ ሀሳቤን መልካም ውጤት አያስተካክለውም ነው። ምሳሌ ሲሰጥ አንድ ባለሱቅ በርካሽ የሚሸጥን ዕቃ ተመሳሳይ ከሆነና በውድ ከሚሸጥ ዕቃ ጋር ቀላቅሎ ለመሸጥ አስቡ ድንገት ደንበኞቼ ዕቃውን ለይተው ቢያውቁት ለወደፊት ደንበኝነታቸው ያቋረጡብኝ ጊዜ ይቀንሳል ብሎ ማጭበርበሩን ቢተወው የተወበት ምክንያት ከራስ ወዳድነት አንጻር በመሆኑ ውጤት መልካም ቢሆንም አያስመሰግነውም ይላል። ተረጋግቼ ይህን ሁሉ ሳስበው ከእርሳቸው ደግነት የሚበልጥ ጉዳይ እንደሌለኝ ተረዳሁና መቀየሜን ተውኩት። ራሴን እንደምንም አረጋጋውና የምፈልገው ዝም ብሎ ዘር ብቻ ሳይሆን ራሱ በተፈጥሮ የሚገባውን እንደሆነ ለወደፊት እንዳያደርጉ የምርምሩን ሀሳብ አስረዳዋቸው። በዚህ ሂደት የራሴ ጥፋት ወለል ብሎ ታየኝ። ይህን ገለጻ ቀደም ብዬ ማድረግ ነበረብኝ። የሀገራችን ተመራማሪዎች የተለመደ ተራ ስህተት ነበር። ራሳቸውም ሁኔታውን ሲረዱ በአድራጎታቸው ተጸጽተው አላዋቂ ሳሚ ንፍጥ ይለቀልቃል ለማለት ይሄ አይደል አሉኝ ደጉ መርጌታ።